አብዛኛው አሁን ላይ የኔ ኩዮች እና ከኔም ታላላቆች ላይ የምመለከተው ነገር ችግር ቢኖር ዲስትራክትድ ሆኖ ቀኑን በማይሆን መንገድ ውሎ ብዙ ማይሆኑ ነገሮችን ሲያደርግ እንዲሁ ስራ ፈቶ ይውልና ከዛ በጣም ዲፕረስድ ሆኛለሁኝ ምናምን ይላል። ዲፕሬሽን የሚመጣው በቃ አክቹሊ ስራ ካለ መስራት ነው። እና ዲፕረስድ መሆን ካስጠላችሁና ህይወታችሁን አንድ ስቴፕ ማሻሻል የምትፈልጉ ከሆነ በቃ ስራ ስሩ። ለሁሉም ነገር ለሁሉም ችግራችሁ መፍትሄው ስራ መስራት ነው። የትኛውንም አይነት ስራ ቢሆን ስሩ። ምክንያቱም አእምሯችሁን ይጠብቅላችኋል። ቢያንስ የሆነ አይነት አውትፑት ባታዩበት ግን አእምሯችሁን ቢዚ በማድረግ የሆነ የማይሆኑ ነገሮችን በማሰብ በኋላ ዲፕረስድ ሆንኩኝ ከማለት ራሳችሁን ይጠብቅላችኋል። እና ስራ ስሩ ለማለት ነው። በርቱ። አንድ ላይ ወደፊት እንሄዳለን እና ሰብስክራይብ ማድረጋችሁን እንዳትረሱ።